ሰላም እንዴት ናችሁ? ግርማቸው እባላለሁ። አዲስ እግር ኳስ ላይ የሚያተኩር የዩቲዩብ ቻናል እየጀመርኩ ነው። በዚህ ቻናል ላይ በዋናነት የእግር ኳስ ታክቲካዊ ጉዳዮች ላይ ትኩረት አደርጋለሁ። እንደው ለሙከራ ያክል የማንቸስተር ዩናይትድ እና የሩበን አሞሪምን የ11 ወራት ቆይታ በታክቲካዊ ጉዳዮች ምን ይመስላል የሚለውን በማሳየት መሞከር ፈልጌያለሁ እና ዛሬ በሁለት ክፍል ይህንን የአሞሪምን አጫወት እንመለከታለን። በመጀመሪያው ክፍል እንደዚህ እንደምታዩት በታክቲክ ቦርድ በመጠቀም እንዴት ነው መጫወት የሚፈልገው ከኳስ ውጭና ከኳስ ጋር የተጫዋቾቹ አደራደር፣ አቋቋም፣ ፍላጎቱ፣ የቡድኑ ፍላጎት ምንድን ነው፣ የአሞሪም ፍላጎት ምንድን ነው የሚለው ላይ እናተኩራለን። በሁለተኛው ክፍል ደግሞ ከጨዋታዎች ላይ በተወሰዱ ምስሎች ይህ አጨዋወት እንዴት ይተገበራል፣ እየተቸገረ ያለውስ ቡድኑ ለምንድን ነው፣ ከትልልቅ ቡድኖች ጋር ሲጫወት የተሻለ ውጤት የሚያመጣው ለምንድን ነው፣ በትምህርት ጥቅስ ውስጥ አድርጉትና ከትንንሾቹ ቡድኖች ጋር ሲጫወትስ ለምን ነው እየተቸገረ ያለው የሚለውን እንመለከታለን ማለት ነው። ስለዚህ ለመጀመሪያ ያክል ያው እንደምታውቁት የአሞሪም ቡድን በ3-4-3 አጨዋወት ነው የሚጫወተው። ይህ የ3-4-3 አጨዋወት 3 የመሀል ተከላካዮች፣ 2 የመሀል ሜዳ አማካዮች፣ 2 የክንፍ ተከላካዮች እና 2 10 ቁጥሮች፣ ምናልባትም ከብዙ ቡድኖች ለየት የሚያደርገው ይሄ ሊሆን ይችላል። 2 10 ቁጥሮች እና ያው በተለምዶ አንድ አጥቂ ይኖረዋል። የአጥቂዎቹ ባህሪ በተለይ በሳምንቱ መጨረሻ በሊቨርፑል እንዳየነው ሊለያይ ቢችልም ማለት ነው። ስለዚህ በዚህ የ3-4-3 አጨዋወት ምንድን ነው የሚፈልገው ሩበን አሞሪም የሚለውን ለመመልከት ያክል በዋናነት ሩበን አሞሪም የሚፈልገው እንግዲህ በጣም ቀጥተኛ የሆነ ለኳስ ቁጥጥር ብዙም ግድ የሌለው አግሬሲቭ የሆነ የተጫዋቾች አደራደር ነው የሚፈልገው እና እያንዳንዳቸውን ባጭሩ ለማመልከት ያክል ምን አይነት ተጫዋቾች ነው የሚፈልገው የሚለውን ያው ግብ ጠባቂው እንዳያችሁት በተለይ በዩናይትድ እና ደግሞ አሁን ሰላመንስ ከመጣ በኋላ ኳስ በረጅሙ የሚመታ ረጃጅም ኳሶቹ ጥሩ የሆኑ ከግብ ክልሉ በደንብ ማራቅ የሚችል እና በተቻለ መጠን ከሊቨርፑሉ ጨዋታ በስተቀር የመጀመሪያ ኳሶቹ ለዩናይትድ አጥቂዎች እንዲደርሱ ሆኖ የተመጠኑ እንዲሆኑ ይፈለጋል እና በሊቨርፑሉ ጨዋታ ለምሳሌ 43 ጊዜ ነው ረጅም ኳስ የመታው ላመን። ስለዚህ እንደዚ አይነት አጫወት አሁን በተለይ በቅርብ ጨዋታዎች ይፈልጋል አሞሪም። ከዚህ በተጨማሪ ሁለቱ እነዚህ ዋይድ ሴንተር ባክ የምንላቸው ከመሀል ተከላካዩ ግራና ቀኝ የሚጫወቱ ተጫዋቾች ደግሞ በአብዛኛው የሚጠቀሙ አሁን ሾውና ዮሮን ነው። እነዚህ ሁለት ተጫዋቾች ደግሞ ከኳስ ጋር ምቾት የሚሰማቸው ድሪብል ማድረግ የሚችሉ ከኳስ ጋር ወደፊት መሄድ የሚችሉ ከኳስ ጋር ባይሆን እንኳ የማጥቃት ዞኖች ውስጥ መግባትና መጫወት የሚችሉ እንዲሆኑ ይጠበቅባቸዋል። ምክንያቱም ወደ በኋላ ላይ እንመለከተዋለን የአሞሪም የጨዋታ መንገድ በሜዳው የመሀል ለመሀል ክፍል ይልቅ በግራና ቀኝ በኩል የቁጥር ብልጫ መውሰድን ምርጫ ያደርጋል። ስለዚህ ይሄ ተጫዋች ወይ ሾው ለምሳሌ የግራ የመሀል ተከላካዩ ወደዚህ የሚጠጋ ከሆነ ቢያንስ 4 ተጫዋቾች በግራው መስመር በኩል ይኖራሉ ማለት ነው። ስለዚህ ተጋጣሚን 3-4 ወይ 4-3 እንዲሁም ደግሞ 3-2 በቁጥር ብልጫ ይኖራቸዋል። በዚህም ኦቨርሎድ በማድረግ በቀላሉ ወደ ተጋጣሚ የሜዳ ክፍል ለመግባት ይችላሉ ማለት ነው። በቀይ መስመርም ተመሳሳይ ነው። ከኳስ ጋር ይሄን መስራት አለባቸው እነዚህ ተጫዋቾች። አሁን ዮሮም አልፎ አልፎ ሲያደርግ እንመለከተዋለን። ይሄ ሙሉ ለሙሉ አቅሙን አውጥቶ የተጠቀመ ነው ማለት ባልችልም ግን አልፎ አልፎ ሲያደርግ እንመለከተዋለን። ከኳስ ውጪ እነዚሁ ተጫዋቾች በጣም ወደ ፊት የሚጠጉ አግሬሲቭ የሚሆኑ ምክንያቱም ከኳስ ውጪ ቡድኑ ሲከላከል በኋላ ላይ የምናየዋለን በሁለት የመሀል ሜዳ አማካዮች ብቻ ስለሆነ የሚጫወተው በ5-2-3 ቅርጽ ስለሚይዝ እነዚህ ተጫዋቾች በጣም አግሬሲቭሊ ወደ መሀል በመግባት በተጫዋቾች ቁጥር ማነስ የሚፈጠረውን ችግር መፍትሄ መስጠት አለባቸው ማለት ነው እና ደሊትም ቢሆን ከኳስ ጋር በተወሰነ መልኩ ምቾት መሰማት አለበት። አሁን እየተወው ነው እንጂ አሞሪም ወደ መሀል ሜዳ እየገባ በተለይ በቢውልድ አፕ ጊዜ መጫወት አለበት። የመሀል ተከላካዩ ደግሞ የክንፍ ተከላካዮቹ ዋነኛ ፈጣሪዎች መሆን አለባቸው።
በጣም ድሪብል ማድረግ አለባቸው። አንድ ላንድ ጎበዝ መሆን አለባቸው። በተለይ አንድ ላንድ ግንኙነት ከኳስ ጋር የተጋጣሚን የመስመር ተከላካዮችም ሆነ የመስመር አማካዮች በአንድ ላንድ ግንኙነት አታለው ማለፍ የሚችሉ አብዶ ሰርተው ማለፍ የሚችሉ ተጫዋቾች መሆን አለባቸው። ለዚህም ይመስላል አሞሪም ለምሳሌ አማድን የክንፍ ተከላካይ አድርጎ መጠቀም የሚፈልገው ከኳስ ጋር በጣም በቴክኒኩ የላቁ ተጫዋቾችን ስለሚፈልግ ማለት ነው። ከኳስ ውጭ ደግሞ እንደተለመደው 5 ተከላካዮችን ስለሚፈልግ በጥልቀት መመለስ የሚችሉ መከላከል የሚችሉ መሆን አለባቸው ማለት ነው። ከባድ ስራ የቡድኑን ሜዳውን ወደ ጎን የመለጠጥ ብቻ ሳይሆን በጣም የመፍጠር ክሮስ የማድረግ ግዴታ ውስጥ የሚገቡት የቡድኑን አብዛኛውን የክሬቲቭ ስራ መስራት ያለባቸው ተጫዋቾች ናቸው። ለምሳሌ በሊቨርፑሉ ጨዋታ አማድ እንዳረገው የጎል አሲስት እንዳረገው አይነት ማለት ነው። ከባድ ስራ አለባቸው። እንግዲህ እስካሁን እንዳየነው ስፔሻሊቲ ያላቸው ተጫዋቾች አይደሉም። ብዙ ስራ መስራት የሚችሉ ተጫዋቾች መሆን አለባቸው በአጨዋወቱ መሰረት። ከዚህ በተጨማሪ ሁለቱ የመሀል ሜዳ አማካዮች ብዙ የሜዳውን ክፍል ከበር አድርገው መጫወት የሚችሉ መሸፈን የሚችሉ ፍልሚያ ላይ ጎበዝ የሆኑ ከኳስ ውጭ አንድ ላንድ ዱዌሎችን ማሸነፍ የሚችሉ እንዲሁም ደግሞ ግራውንድ ከቨሬጃቸው በጣም ጥሩ የሆነ ተጫዋቾችን ይፈልጋል። ለምሳሌ በክረምቱ የዝውውር መስኮት ወቅት በጣም ሲፈልጉት የነበረው ተጫዋች ካርሎስ ባሌባ መሆኑ አንዱ በተለይ ከኳስ ጋር በጣም ብዙ ኤሪያ ድሪብል እያደረገ መሄድ የሚችል ተጫዋች ስለሆነ የሜዳውን ብዙ ክፍል መሸፈን የሚችል ተጫዋቾች ይፈልጋል ማለት ነው። እና ከጥልቀት ደግሞ ፈጠራ ያላቸው ተጫዋቾች ይፈልጋል። ብዙ መሮጥ፣ ብዙ ማካለል እንዲሁም ደግሞ በመከላከሉ ደግሞ በጣም እጅግ የላቁ መሆን አለባቸው። ምናልባት አንዱ ዩናይትድ እየተቸገረበት ያለው ነገር ይሄ የፈርናንዴዝ በአሞሪም አጨዋወት ውስጥ ያንን ሚና መወጣት በተለይ ከኳስ ውጭ ያለውን ሚና መወጣት መቸገር ነው። ከዚህ በተጨማሪ በዚህ የ3-4-3 አሰላለፍ በተለይ በሌሎቹ ለየት የሚያደርገው እነዚህ 2 10 ቁጥሮች ናቸው። እነዚህ 2 10 ቁጥሮች የቡድኑ አማካይ ክፍል ላይ የቁጥር ብልጫ እንዲወስድ ማድረግ የሚችሉ በተለይ ኳስ በሚቆጣጠርበት ጊዜ ልክ እንደ ሌሎቹ ተጫዋቾች ሁሉ ኳስ ኬሪ በማድረግ ረጅም ርቀት መጓዝ የሚችሉ እንደውም ጥሩ ምሳሌ የሚሆነው ኩኒያ ነው። በጣም ድሪብል በማድረግ ከኳስ ጋር ረጅም ጊዜ ስለሚቆይ የቡድኑ ተጫዋቾች እሱ ወደፊት ኳሱን በገፋ ቁጥር ረጅም ሰዓት ይዞት በቆየ ቁጥር እነዚህ የቡድኑ ተጫዋቾች ወደ ሜዳው የላይኛው ክፍል እንዲጠጉ ያደርጋል ማለት ነው። ስለዚህ በማጥቃቱ እንቅስቃሴ ላይ ቡድኑ ረጅም ሰዓት የተጋጣሚ ሜዳ ላይ እንዲያሳልፍ እድል ለመስጠት የተመቸ ይሆናል ማለት ነው። ስለዚህ በጣም ኬሪ በማድረግ ድሪብል በማድረግ በጠባብ ቦታዎች ላይ ለረጅም ደቂቃዎች ወይም ሰከንዶች፣ ደቂቃ እንኳ ከባድ ነው፣ ሰከንዶች ኳስን ተቆጣጥሮ መቆየት የሚችል መሆን አለበት ማለት ነው። እነዚህ 10 ቁጥሮች ከሁለቱ 10 ቁጥሮች ደግሞ አንደኛው በተለይ ከተከላካይ ጀርባ መሮጥ የሚችል አሁን ይሄንን ሚና እየተወጣ ያለው እምቡሞ ነው። ቼልሲ ጋር ታስታውሳላችሁ ሴስኮ ፍሊክ ያደረገለትን ኳስ ከተከላካይ ጀርባ ሲሮጥ በቼልሲ ግብ ጠባቂ ተጠልፎ ግብ ጠባቂው በቀይ ካርድ ተሰናበተ ታስታውሳላችሁ። በሊቨርፑሉ ጨዋታም እንዲሁ ይሄንን ከተከላካይ ጀርባ የመሮጥ ደጋግሞ የመሮጥና እድሎችን የማግኘት ሙከራ ያደርጋል። ስለዚህ ጎሉን በዛ መልኩ ነው ማስቆጠር የቻለው። ስለዚህ አንደኛው ቢያንስ ከተከላካይ ጀርባ ደጋግሞ የሚሮጥ 10 ቁጥር መሆን አለበት። ግን ይሄ ብቻ አይደለም ሚናው። በሰንደርላንዱ ጨዋታ እንዳያችሁት ለምሳሌ እምቡሞ በጣም በተደጋጋሚ ወደዚህኛው የሜዳ ክፍል እየተመለሰ ከዮሮ ኳስ ለመቀበል ጥረት ያደርግ ነበር። እነዚህ 10 ቁጥሮች እንግዲህ ወደ ግራና ወደ ቀኝ በመሄድ ወደ ግራና ወደ ቀኝ በመሄድ ወይም ደግሞ በጥልቀት በመምጣትና ከተከላካይ ጀርባ በመሮጥ የተለያዩ ሚናዎችን ይወጣሉ ማለት ነው። ዋናው ነገር ከጎል ውጭ ከፈጠራው ውጭ ግን ቡድኑን የሚጠቅሙት አንድ ነገር አንደኛ በሜዳው እንደዚህ መሀል ላይ ሲጫወቱ ሁሌም ቡድኑ እንደዚህ አይነት 4 አማካዮች እንዲኖሩት በማድረግ የሳጥን ቅርጽ ያለው አማካይ ቡድኑ እንዲኖረው ያደርጋሉ። ስለዚህ የቁጥር ብልጫ ቢያንስ በቲዎሬቲካሊ መፍጠር የሚችሉ ናቸው። አሊያ ደግሞ ወደ ግራና ወደ ቀኝ በመውጣት ወደ መስመሩ አካባቢ በሀፍ ስፔሶች ላይ በመቆየት ደግሞ እንደዚህ በሀፍ ስፔስ ላይ በመቆየት ቡድኑ በመስመሮች ላይ የቁጥር ብልጫ እንዲኖረው ያስችላሉ ማለት ነው። ስለዚህ ለምሳሌ በቀይ መስመር ቡድኑ ሲያጠቃ 4-3 የቁጥር ብልጫ እንዲኖረው፣ ምክንያቱም ይህ የዳይመንድ ቅርጽ ያለው
የሜዳ ክፍል ይፈጠራል ማለት ነው። ስለዚህ እነዚህ ተጫዋቾች እርስ በርስ እየተቀባበሉ ቡድኑ ወደ ሜዳው የላይኛው ክፍል እንዲጠጋና የማጥቃት አማራጮችን እንዲፈጥር ያደርጋሉ ማለት ነው። በዋናነት ይሄ የ10 ቁጥሮቹ ሚናም እንደዚሁ አንድ ሚና ብቻ ሳይሆን ብዙ ሚና ያላቸው ስፔሻሊቲ በአንድ ነገር ላይ ስፔሻላይዝ ያደረጉ ሳይሆን የተለያዩ ሚናዎችን መወጣት የሚችሉ ተጫዋቾችን ነው የሚፈልገው ማለት ነው የአሞሪም አጨዋወት። በተለይ በዩናይትድ ሼሽኮ በአጥቂ መስመር ላይ ሼሽኮ አሁን እየተወጣ ያለው ሚና የመጀመሪያ ኳሶችን በረጅም ከግብ ጠባቂው የሚላኩ የመጀመሪያ ኳሶችን ማሸነፍ፣ ወደ መሀል እየመጣ ደግሞ በቡድኑ የኮምቢኔሽን ፕሌይ እንዲጫወት ማድረግ ወይም ደግሞ እንደ ግድግዳ በመሆን ኳስ ከአማካዮቹ ተቀብሎ ለነ ምቡሞና አማድ ወይም ደግሞ ከኩኛ እንኳ ብዙ አልተጫወቱም፣ ግን ከማውንት በሚገባበት ጊዜ ያንን ስራ መወጣት ይጠበቅበታል። ከዚህ በተጨማሪ ደግሞ 5:50 እና 16:50 ውስጥ የተጋጣሚ ተከላካዮችን ኦኪፓይ ማድረግ መያዝ፣ ጎል ማስቆጠርም ግዴታ ውስጥ ይገባል ማለት ነው። ስለዚህ የአንድ ሚና ተጫዋቾችን ቡድኑ ብዙ ጊዜ አይፈልግም። የተለያዩ ሚናዎችን መወጣት የሚችሉ ተጫዋቾችን ነው በዋናነት የሚይዘው ማለት ነው። ስለዚህ በ3-4-3 አጨዋወት በዚህ መልኩ ለማጥቃት ይሞክራል ማለት ነው ዩናይትድ። ይሄን ካየን ስለዚህ በኳስ ቁጥጥር ወቅት ለምሳሌ ምንድን ነው ማድረግ የሚፈልገው ቡድኑ የሚለውን መመልከት ያለብን ይመስለኛል። በተደጋጋሚ እንዳየነው በተለይ ባለፈው የውድድር ዘመን እና በዚህኛው የውድድር ዘመን መጀመሪያ ላይ አሞሪም ከኋላ ኳስ ግብ ጠባቂው በሚይዝ ሰዓት እንግዲህ የመሀል ተከላካይ የነበረው ደሊት ወደ መሀል በመግባት ወደ እንደ አማካይ ይሆናል ማለት ነው። ስለዚህ ይህ እንደ አማካይ ሆኖ ቡድኑ በአጨዋወት መንገድ ይሄ እንግዲህ እነዚህን ተጫዋቾች እንደ አንድ ቆጥረናቸው 4-2-2-2 አጨዋወት አይነት ቅርጽ እንዲኖረው በመጀመሪያው ኳስ በሚመሰርትበት ጊዜ ቡድኑ እንዲኖረው ያደርጋል ማለት ነው። ይህ የሚፈጥረው እንግዲህ አንደኛ በሜዳው የመሀል ክፍል ብዙ ተጫዋቾች እንዲኖሩት ማድረግ ነው። እዚህ ጋር እንደምትመለከቱት 4 ተጫዋቾች ይኖሩታል። ከዚህ ውጭ ደግሞ ተጋጣሚ ፕሬስ አድርጎ ለመጫወት ብዙ ተጫዋቾችን ኮሚት ማድረግ አለበት ማለት ነው። ብዙ ቡድኖች በ4-2-4 ወይ ደግሞ በ4-4-2 ፕሬስ ያደርጋሉ። በዚህ ጊዜ ብዙ ተጫዋች ኮሚት ያደርጋሉ ማለት ነው። የዚህ ጊዜ ኳስ በረጅሙ በመምታት ወይ ሼሽኮ ካሸነፈ ወይ ብዙ ጊዜ ምቡሞ ነው በዚህ ቦታ የሚሆነው ካሸነፉ ሁለተኛ ኳሶችን በማሸነፍ በቀጥታ ወደ ማጥቃት ዞን ለመግባት ይቻላል ማለት ነው። በተወሰኑ ጨዋታዎች ደግሞ እንደምታውቁት ደሊትን እንደ ግድግዳ በመጠቀም እንደ ወል ፓስ እንዲኖረው በማድረግ ኳሱ ወደ ደሊት ይሄዳል። ከደሊት ደግሞ በተለይ በአርሰናሉ ጨዋታ ከደሊት ደግሞ ወደ ዮሮ እንዲሄድ በማድረግ በቀላሉ ወደ ፊት መስመር ቡድኑ እንዲጠጋ ያደርጋል ማለት ነው። ግን አሁን ይሄንን ሙሉ ለሙሉ ይሄንን የቢውልድ አፕ አጫወት ቡድኑ ሙሉ ለሙሉ ትቶታል። እያደረገ ያለውም ነገር አንዱ ኳሶቹን በቀጥታ ወደ ፊት መስመር ከላመንስ መምታት ነው። በዚህ ጊዜ ሁለተኛ ኳሶችን ለማሸነፍ መጫወት ነው ማለት ነው። በሊቨርፑል ጨዋታ እንዳየነው ደግሞ ሼሽኮ ሳይገባ ለመጀመሪያ ኳስም ሳይፋለም ቡድኑ ለሁለተኛ ኳስ ብቻ የሚፋለም ቡድን ሆኗል ማለት ነው። ስለዚህ አሁን ይሄኛው የቢውልድ አፕ አጫወት እየቀረ ነው። ግን በመሰረታዊነት ይሄኛው ብዙ ጊዜ ማርክ ስለሚደረግ ደሊት አልተሞከረም። ግን ዋና ዓላማው ወይ በቀጥታ መምታት ኳሱን ወይ ደግሞ ወደ መስመሮች ኳሱን በማውጣት መጫወት ነው። የዩናይትድን ጨዋታ ስትመለከቱ የብሩኖንና የካሲሜሮን እጆች ተመልከቷቸው። ብዙ ጊዜ ወዴት እንደሚጠቁሙ ኳሱ ወይ ላመንስ ወይ ደግሞ የመሀል ተከላካዮቹ ጋር በሚሆንበት ሰዓት ብዙ ጊዜ እጆቻቸውን ወይ ወደፊት ነው የሚጠቁሙት ወይ ወደ መስመር ነው። ኳሱን ወይ ወደ መስመር አውጡት ወይ በረጅሙ ምታው ነው። ስለዚህ ይሄንን አይነት ወይ የዊንግ ባኮቹን ማግኘት የክንፍ ተከላካዮችን ወይ ረጅም ኳስ መምታት ምክንያቱም የቡድኖች ብዙ ጊዜ ፕሬስ ስለሚያደርጉ ማለት ነው። አንዳንድ ቡድኖች ደግሞ አንድ ለአንድ ከኋላ መገናኘት ስለማይፈልጉ በተወሰነ መልኩ እንደዚህ አይነት ቅርጽ በሚኖራቸው ሰዓት ዊንግ ባኮ ወይም የክንፍ ተከላካዩ ለብቻ ይሆናል ማለት ነው። ወይ ደግሞ አንደኛው 10 ቁጥር ፉል ባኩን ፒን የሚያደርግ ከሆነ ብዙ ጊዜ ፕላሷን ይፈልጋሉ ቡድኖች፣ የተጋጣሚ ቡድኖች ከጀርባ
+1 ስለሚፈልጉ ሁለተኛ አንድ ከበር የሚያደርግ አንድ ላንድ ከሁሉም ተጫዋቾች ጋር መገናኘት ስለማይፈልጉ በ+1 ፕረስ በሚያደርጉበት ወቅት ከኋላ አንድ ሰው አስቀርተው ማለት ነው። በዚህ ጊዜ አንደኛው የዊንግ ባክ ተጫዋች በተጋጣሚ ፒን ስለማይደረግ በቀላሉ ኳሶችን ለማድረግ ያመቻል ማለት ነው ይሄ ቅርጽ በአሞሪም ያጫወት መንገድ። ነገር ግን ብዙ ጊዜ አሁን ቡድኖች በሜዳው የሁሉም ክፍል አንድ ላንድ ማርክ እያደረጉ ስለሆነ ይሄንን እድል ብዙ ጊዜ አናየውም ማለት ነው። ግን ይሄ እድል አለ። አሊያም ደግሞ በቀጥታ 10 ቁጥሮቹን ለማግኘት ይረዳል ማለት ነው። 2 8 ቁጥሮች 2 10 ቁጥሮች ቅርጽ ስለሚኖር በቀጥታ ለማግኘትና ለመጫወትም ሙከራ ሊያደርግ ይችላል ዩናይትድ። ግን እስካሁን ድረስ ሊጉ ያለው ያው የታክቲክ ጥንካሬ መሰረት ይሄንን ማድረግ አልቻለም ማለት ነው። ኳሲ መሰረት እንደዚህ ከሆነ ፖሴሽን ላይ ሴትልድ ሲያደርግስ እንዴት ነው ዩናይትድ የሚጫወተው የሚለውንም መመልከት እንችላለን። ያው በዋናነት አሁን ቡድኖች የሚከተሉት አጨዋወት 3-2-5 ነው ብዙ ጊዜ ሴትልድ ፖሴሽን ላይ ሲሆኑ። ምክንያቱም ኳሱ ለምሳሌ እዚህ አካባቢ ከሆነ ወይ እዚህ አካባቢ ከሆነ ከኳስ ጀርባ ያለው የተከላካይ ክፍል ብዙ ተጫዋቾች ይኖሩታል ማለት ነው። ወይም ደግሞ በተለምዶ ሬስት ዲፌንስ የምንለው ቡድኑ ኳስ በሚቆጣጠርበት ሰዓት ከኳስ ጀርባ የሚኖረው የቡድኑ ለመከላከል የሚዘጋጁት የተጫዋቾች ብዛት ጥሩ ስለሚሆን በዚህ መልኩ ነው ብዙ ጊዜ ቢውልድ አፕ ማነው ሴትልድ ፖሴሽን ላይ ሲሆን ዩናይትድ የሚጫወተው ማለት ነው። አሁን አንዱ በዋናነት ይሄ ብዙዎቹ ቡድኖች የሚከተሉት አጨዋወት ነው። ምክንያቱም ምን ይሰጣል? ይሄ ጥቅሙ ምንድን ነው? ሁለቱ የቀኝና የግራ መስመሮች በተጫዋቾች ይያዛሉ። ሀፍ ስፔሶቹ ሁለቱ ሀፍ ስፔሶች በተጫዋቾች ይያዛሉ። እንዲሁም ደግሞ ሴንተር ባኮቹ በአጥቂ ይያዛሉ ማለት ነው። በዚህ የተነሳ ቡድኖች በቀላሉ የማጥቃት አማራጮቹን በሁሉም መልኩ ይፈጥራሉ ማለት ነው። እነዚህ ተጫዋቾች ወደዚህ ሊመለሱ ይችላሉ። ይሄ ተጫዋች ከተከላካይ ጀርባ ያለውን ስፔስ ደጋግሞ ለማጥቃት ይሞክራል ማለት ነው። ብዙ ቡድኖች በዚህ መልኩ ይጠቀማሉ። ለምሳሌ ማንቸስተር ሲቲ ኬቨን ደብሩይነ እያለ ካስታወሳችሁ ከዚህ ቦታ ላይ ተደጋጋሚ ሩጫዎችን በማድረግ ቶሎ ክሮስ ያደርግ ነበር። ወይም በዚህኛው በኩል እንደዚህ በመሮጥ እዚህ አካባቢ ሆኖ ኳሶችን ክሮስ በማድረግ አጥቂዎች በቀላሉ ስኮር እንዲያደርጉ ያደርጋል ማለት ነው። ስለዚህ ይሄንን በዋናነት ቡድኖች ሲጠቀሙበት ያታያል። በዩናይትድ በኩል አንዱ ከ3-2-5 ውጭ ለየት የሚያደርገው ነገር በተደጋጋሚ ቡድኑ 3 የመሀል ተከላካዮች ስላሉት ብሩኖ ፈርናንዴዝ ወደ የማጥቃት መስመሮች ውስጥ እየገባ ቡድኑ በአንድ ወይ በሌላ መልኩ 3-1-6 ቅርጽ እንዲኖረው ያደርጋል ማለት ነው። ምናልባትም በመልሶ ማጥቃት ጎሎች ሲቆጠሩበት ካያችሁ እንደዚህ አይነት ቅርጾች ላይ ሲሆን ነው በአብዛኛው። ከዛ በኋላ ያሉት የተጫዋቾች ቁጥር ያንሳል። ስፔሲንጉ በጣም ሰፊ ስለሚሆንም በቀላሉ ጎሎች ሊቆጠሩበት ይችላል። የብሬንትፎርዱን ጨዋታ መመልከት ትችላላችሁ። ለዚህ ምሳሌ የሚሆን ጥሩ በዚህ የውድድር ዘመን ዩናይትድ የተሸነፈበት ጨዋታ ነው። ይሄም አንዱ ምክንያት ይሄ 3-1-6 የጨዋታ ቅርጽ ያመጣው ምክንያት ነው። ስለዚህ በቀላሉ ጎሎች እንዲቆጠሩበት ያደርጋል ማለት ነው። አንዳንድ ጊዜ ከሬስት ዲፌንሱ የተመቸ ስለማይሆን። ነገር ግን የፈርናንዴዝ መቀላቀል ደግሞ በዋናነት ይሄን አይነት ቅርጽ ስለሚሰጥ ከኩኛና ምቡሞ ጋር ቁርኝት እንዲፈጥር ያደርገዋል። በደንብም እንዲጫወት ያግዛቸዋል። ከዛ ውጭ ደግሞ የፈርናንዴዝ ነፃነት ወደ ግራም ወደ ቀኝ መሄድ የሚጠቅመው በተለይ እና ዮሮ የሚጠጉ ከሆነ ቅድም ስንለው እንደነበረው የቁጥር ብልጫ መውሰድ የሚፈልገው በዋናነት አሞሪም በመስመሮች ስለሆነ መሀል ለመሀል ማጥቃት አይወድም። ምክንያቱም ከባድ ሪስክ መውሰድ ስለሆነ ፈርናንዴዝ ወይ ወደ ቀኝ ወይ ወደ ግራ እየወጣ የቁጥር ብልጫ እንዲወስድ ቡድኑን ያግዛል ማለት ነው። እና አንዱ የሚጠቀሙበት የጨዋታ መንገድ ዩናይትድ አሁን ይሄ ነው በአሞሪም ስር ማለት ነው። እንግዲህ በቢውልዳፑን ካየን ሴትልድ ፖሴሽን ላይ ካየን ከዚህ ቀጥሎ ከኳስ ውጭ ታዲያ ምንድን ነው የሚያደርገው? ለምንድን ነው እስካሁን እየተቸገረ ያለው የሚለውን እንመልከት።
ዩናይትድ በተለይ በመጀመሪያዎቹ በዚህ የውድድር ዘመን የመጀመሪያዎቹ ሳምንታት ሲከላከል የነበረው በ5-2-3 ቅርጽ ነው። ይህ የ5-2-3 ቅርጽ ደግሞ በሁለቱ አማካዮች ግራና ቀኝ በተለይ ሰፊ ስፔስ እንዲኖር ያደርገዋል። ስለዚህ ሰፊ ስፔስ እንዲኖር ያደርገዋል በሁለቱ አማካዮች ግራና ቀኝ እዚህና እዚህኛው ቦታ ላይ ማለት ነው። ስለዚህ በቀላሉ ቡድኖች እነዚህን ኤሪያዎች አክሰስ እንዲያደርጓቸው እድል ይሰጣል ማለት ነው። እና ለምሳሌ ከፉልሃም እና ከማንቸስተር ሲቲ ጋር ባረጋቸው ጨዋታዎች እነዚህን ኤሪያዎች ቡድኖቹ በቀላሉ ተጠቅመው ዩናይትድን ማጥቃት እንዲችሉ ያደርጋቸዋል። አንዱ ምክንያት ምንድነው? ሁሌም በ5 ተከላካዮች የሚከላከል ስለሆነ ፒን ማድረግ ቀላል ነው። ለምሳሌ ሁለቱን የክንፍ ተከላካዮች ፒን ማድረግ በጣም ቀላል ነው። በሌሎች ተጫዋቾች በመስመር አጥቂዎችም ሆነ በፉልባኮች ተጠቅሞ ፒን ማድረግ በጣም ቀላል ነው። ከዚህ በተጨማሪ ደግሞ 5-2-3 ቅርጽ ስለሚኖረው ከፊት መስመር ያሉትን ሶስቱም ተጫዋቾች ተጋጣሚዎች አንድ ኤክስትራ ተጫዋች በመጨመር በቁጥር ብልጫ ብቻ ኳሶችን ወደ መሀል ሜዳው የመላክ በቀላሉ እድል ይፈጥርላቸዋል ማለት ነው። ለምሳሌ ከፉልሃም ጋር በነበረው ጨዋታ ማርኮ ሲልቫ ከጨዋታው በኋላ በሰጡት አንድ አስተያየት በቃ ያደረግነው አንድ ነገር አንድ ተጫዋች ወደ አማካይ ክፍሉ መጨመር ነው፣ ከዛ በኋላ በቀላሉ ኦቨርሎድ ማድረግ ችለናል ብለው ነበረ እንደምታስታውሱት። ስለዚህ ያደረጉት ምንድን ነው? የማርኮ ሲልቫ እና ፉልሃም የመጀመሪያው ነገር አዮቢን ከመስመር ወደ ውስጥ ማስገባት ነው። ስለዚህ ኦኪፓይ ያደርጋል ማለት ነው አንደኛውን አማካይ። ከዛ ደግሞ አንደኛውን አማካይ ደግሞ በተለይ ኳስ በሚመሰርቱበት ጊዜ ወደ መሀል ተከላካይነት መቀየር። ስለዚህ ለምሳሌ አንድ ተደጋግሞ እናንተ ማየታችሁት ሊሆን ይችላል በዩናይትድ 5-2-3 እንዴት እንደማይሰራ ደጋግሞ እንደ ምሳሌ ሲታይ የነበረው ምስል አማካዩን ፉልሃሞች አንድ አማካይ ወደ ራሳቸው ተከላካይ ጨምረዋል። ካስታኜ ወደፊት ሄዶ ዶርጉን ፒን አድርጎታል። በዚህ በኩል ደግሞ ሴሴኞን አማድን ፒን አድርጎ ከዛ በኋላ አማካያቸውን ድሮፕ ካደረጉ በኋላ በቀላሉ ኳሱን ወደ አማካይ ክፍሉ በመላክ እና ወልፓስ እንደ ግድግዳ በመጠቀም በመቀባበል ብሩኖን ድራግ ማድረግ ነው። ብሩኖን ድራግ ሲያደርጉት ይሄኛውን ተጫዋች ማርክ ለማድረግ እንግዲህ በሌላ ተጫዋች ድራግ ሲደረግ ብሩኖ ምክንያቱም እዚህ 4 አለ 3 የዩናይትድ ተጫዋቾች አሉ 4-3 ነው፣ በቀላሉ አክሰስ አለ። ብሩኖን በአንድ አማካይ በመያዝ እንግዲህ ብሩኖን ድራግ ካረጉት በኋላ ምንድን ነው ያደረጉት? ዮሮ ማርክ ያደረገው ኪንግ ነበረ። ስለዚህ ኪንግ ወደዚህ ኤሪያ እንዲመጣ ማድረግ ነው። ዮሮ ከዚህ ተነስቶ ወደዚህ መከተል አይችልም። ስለዚህ በቀላሉ ኳሱን አክሰስ እንዲያደርገው በማድረግ ሾው ሲከተል ደግሞ ይሄ ስፔስ ስለሚከፈት በዛ መልኩ ለማጥቃት ይሞክረዋል ማለት ነው ፉልሃሞች። አንዱ እንግዲህ ይሄ ነገር በቀላሉ ቡድኑ እንደሚሰበር ምልክት ነው ማለት ነው። ምክንያቱም በጨዋታዎች ወቅት ዩናይትድ የሚጠቀምበት ዋነኛው የጨዋታ መንገድ እነዚህ 5 ተከላካዮች ባላቸው ከጨዋታ ውጪ ከኳስ ውጪ ባላቸው እንቅስቃሴ ነው። ስለዚህ ከኳስ ውጪ በሚጫወቱበት ጊዜ ለምሳሌ ከሊቨርፑል ጋር በነበረው ጨዋታ ምናልባት እንዳያችሁት ኢሳክ ከመሀል ሜዳ ወጥቶ ወደዚህ መስመር አማካይ ሲገባ ወደዚህ ቦታ ወደ ሀፍ ስፔሶች ሲመጣ ሾው ይከተለዋል። ከዛ ዮሮን ደግሞ ወይ በኬርኬዝ ወይ በሌላ አማካይ ወይ በሳቦጅ ላይ ማርክ እንዲደረግ ተደርጎ ከኳስ ውጭ ቢሆን ማርክ እንዲደረግ ተደርጎ ዮሮ ሳይሆን በዚህ ጨዋታ የተሰለፈው ደሊት እዚህ ቦታ ላይ ማጓየር ደግሞ የመሀል ተከላካይ ስለነበር ማለት ነው። ግን በዋናነት መሰረታዊነት ነገር ምንድን ነው? ይሄ ወደዚህ በሚመጣ ሰዓት ስፔስ ስለሚፈጠር ይሄን ስፔስ ማጥቃት አንድ መንገድ ነው። ነገር ግን ቡድኖች ምንድን ነው የሚያደርጉት? በእንደዚህ አይነት የጨዋታ እንቅስቃሴ ላይ ይህን አማካይ ክፍል እነ ሾው ወይም ደግሞ ሌላ ዮሮም በዚህ ቦታ ላይ የሚሰለፉት የዋይድ ሴንተር ባኮች ወደዚህ መጥተው ማርክ እንዳያደርጉ ማድረግ ነው። ለምሳሌ ማንቸስተር ሲቲ የተጠቀመው አንድ መንገድ ምንድን ነው?
ሾው ላይ ፎደንን በማድረግ ከዚህ ቦታ ተነስቶ የመስመር አማካያቸው የማንቸስተር ሲቲ ዶኩ እዚህ ቦታ ላይ ከነ ፈርናንዴዝ ጀርባ ኳስ እንዲቀበል ማድረግ ነበር። ሾው እዚህ ስለተያዘ መውጣት አይችልም። የመሀል ሜዳ ተከላካዩ ደግሞ ከዚህ ወደዚህ መሄድ አይችልም፣ ምክንያቱም ይሄን ዞን መልቀቅ ነው። በዚህ የተነሳ በቀላሉ አክሰስ እንዲያደርጉ ያደርጋቸዋል ማለት ነው የዩናይትድን ጀርባ። በዚህ የተነሳ ቡድኑ በቀላሉ በተለይ ኳስ በብልጠት የሚቆጣጠሩ ቡድኖች በቀላሉ የሚሰብሩት አይነት ቡድን ሆኗል ማለት ነው እና አንዱ ፈተና ለዩናይትድ ይህ ነው። ይህንን እንዲሁ በቀላሉ ለማሳየት ዩናይትድ የሚከላከለው በተለይ በውድድር ዘመኑ መጀመሪያ አካባቢ በዚህ መልኩ ነው። ኳስ ወይም ተጋጣሚ እዚህ አካባቢ በሚመጣ ሰዓት እነዚህ መምጣት አለባቸው፣ እዚህ አካባቢ በሚሆን ሰዓት ደግሞ መምጣት አለበት። ምክንያቱም እነዚህ ሁለት ተጫዋቾች ብቻ ስለሆኑ ተጋጣሚን ተከትለው መምጣት አለባቸው ማለት ነው ወደዚህ ኤሪያ እና እዚህ ጀርባ ላይ ብዙ ስፔስ ይፈጠራል ማለት ነው በሚከላከሉበት ሰዓት፣ በተለይ እነዚህ ሁለቱ ፒን በተደረገ ቁጥር። ከዛ ደግሞ ሁለቱ ተጫዋቾች በጣም ብዙ ኤሪያ የመሸፈን ግዴታ ይገባሉ። እነዚህ ካልመጡ ወደ ግራ ወደ ቀኝ በጣም ብዙ የመሮጥ ግዴታ ውስጥ ይገባሉ። ሁለት ብቻ ስለሆኑ ቨርቲካሊም ብዙ እንቅስቃሴ ይጠበቅባቸዋል ማለት ነው። በቅርብ ጨዋታዎች ግን ዩናይትድ ይሄንን ችግር ለመቅረፍ እየተጠቀመ ያለው መንገድ ምንድን ነው? ኩኛን እና እምቡሞን ወይም ደግሞ ሁለቱን 10 ቁጥሮች ማን የሚጫወት ማን ሁለቱን 10 ቁጥሮች ወደኋላ በመመለስ በ5-4-1 ቅርጽ መከላከል ነው እና በተለይ ደግሞ በጥልቀት ይሄ እንግዲህ በሚድ ብሎክ ሲጫወት ነው። በጥልቀት በሚከላከሉበት ጊዜ ቡድኑ በጥልቀት በሚጫወትበት ጊዜ በጣም በቀላሉ እንዲጫወት ያስችላል ማለት ነው፣ እንዲከላከል ያስችለዋል ማለት ነው እና በዚህ መልኩ በጥልቀት ለመከላከል በተለይ አሁን ከሊቨርፑል ጋር በነበረው ጨዋታ በዚህ መልኩ ለመከላከል ሙከራ ሲያደርግ ነበር። ነገር ግን አሁንም በደንብ ለአሞሪ ማጫወት የመጣ አልመሰለኝም በዚህ መልኩ እንቅስቃሴን ለማድረግ ማለት ነው እና አንዱ እየተቸገረበት ያለው ነገር ይሄንን ሚዛን ማስጠበቅ መቻል ነው። የዚህኛው አጫወት ሌላው ችግር ምንድን ነው? በተለይ ደግሞ ቡድኑ ወደፊት ፕሬስ ለማድረግ በሚሞክርበት ሰዓት እነዚህ ሁለት ዊንግ ባኮች ስለማይቀላቀሉት ከፊት መስመር ላይ ሌላ ችግር ይፈጥራል ማለት ነው። ቡድኖች በቀላሉ እንዲያልፉት ያስገድዳቸዋል ማለት ነው። አንዱ ሊቨርፑል ማንቸስተር ሲቲም በቀላሉ የዩናይትድን የፕሬስ ሰብረው ሲወጡ አስተውለናል ማለት ነው። በዚህ ጊዜ ዩናይትድ እየተከተለ ያለው አጫወት ምንድን ነው? አማድን በመግፋት እምቡሞን ወደፊት በማድረግ በዚህ አይነት መንገድ መጫወት ነው በ4-4-2 በተለይ በሜዳው የላይኛው ክፍል ሲሆን ወደፊት በማስጠጋት እንዲጫወት ያስችለዋል ማለት ነው። በዋናነት ዩናይትድ የሚጫወትበት መንገድ ከኳስ ጋርና ከኳስ ውጭ ይህ ነው። እንግዲህ በመጀመሪያው ክፍል የተመለከትነው የታክቲክ ቦርድን በመጠቀም በቲዮሪ ደረጃ ዩናይትድ እና አሞሪም እንዴት ነው የሚጫወቱት፣ በምን አይነት መንገድ ነው የአሞሪም ሀሳብ ሜዳ ላይ የሚተገበረው የሚለውን በቲዮሪ ደረጃ ተመልክተናል። ስለዚህ ይሄንን የዩቲዩብ ቻናል ሰብስክራይብ በማድረግ ለወዳጆቻችሁ በማጋራት ያው ተባበሩን። በዚህኛው ክፍል ደግሞ በሁለተኛው ክፍል ማሳየት የፈለግኩት ነገር ሜዳ ላይ በጨዋታ ላይ በተወሰዱ ምስሎች የዩናይትድ የጨዋታ ቅርጽ ምን አይነት ነው፣ አጫወቱ ምን ይመስላል፣ የተጫዋቾች አደራደር ከኳስ ጋርና ከኳስ ውጭ ቡድኑ ኳስ ሲመሰርት እንዴት ነው፣ ሴትል ካረገ በኋላ ሴትል የሆነ የፖሴሽን ፌዝ ላይ ሲሆን ምንድን ነው አጨዋወቱ፣ ፍላጎቱ ምንድን ነው፣ ከዚህ ውጭ ደግሞ በመከላከል ጊዜ በተለይ አሁን ደጋግሞ የሚነሳው የ5-2-3 አጨዋወት እንዴት ነው ቡድኑ እየተቸገረ ያለው የሚለውን ለማሳየት ይሞክራሉ። መጀመሪያ ላይ እንዳልነው ዩናይትድ የሚጫወተው በ3-4-3 ወይም በ3-4-2-1 ነው። ስለዚህ በዚህ የጨዋታ ቅርጽ 3 የመሀል ተከላካዮች ይኖሩታል። ከዚህ በተጨማሪ ደግሞ 2 አማካዮች እንዲሁም 2 ዊንግ ባኮች ይኖሩታል ማለት ነው። በዚህ የጨዋታ ቅርጽ
እንግዲህ አደራደሩ በቀላሉ ለማየት ያክል 3-4-3 አደራደር ልንለው እንችላለን። በዚህ የጨዋታ መንገድ እንግዲህ ሁሉም ተጫዋቾች በመጀመሪያው ምዕራፍ እንዳየ ነው በጣም አንድ ተጫዋች ይሄ አንድ ብቻ ሚና አይደለም ያለው። በጣም የተለያዩ ችሎታዎች ሊኖሩት ይገባል። በጨዋታ እንቅስቃሴዎች ላይ በኳስም ሆነ ከኳስ ውጪ ባለው እንቅስቃሴዎች ላይ ብዙ ስራ ነው ያለው። ለምሳሌ ልክ ይሄ ዘመናዊዎቹ ተከላካዮች እንደሚያደርጉት ከኳስ ጋር ሁሉም የመሀል ተከላካዮች ጥሩ መሆን አለባቸው። ለአሞሪ ማጫወት ከኳስ ጋር በጣም ምቾት የሚሰማቸው ተጫዋቾች መሆን አለባቸው። ኳስ ድሪብል ማድረግ አለባቸው። በተለይ ሁለቱ በውጨኛው የመሀል ተከላካይ ሆነው የሚጫወቱት የዋይድ ሴንተር ባኮች በተደጋጋሚ እንደምናየው ዮሮ እና ሾው ወይም ደግሞ ሄቨን ከጉዳት ሲመለስ ሄቨን አሁን አልፎ አልፎ እንደምናየው ደግሞ ደሊት ራሱ ወደ ቀኝ የዋይድ ሴንተር ባክ ይወጣል እና እንግዲህ ኳስ ድሪብል ማድረግ አለባቸው። በጣም ጥሩ ፓሰሮች መሆን አለባቸው። ኳስ ዲያጎናል ከሾው ነው ኳስ የያዘው ከሾው በዲያጎናል ቀጥታ ለዊንግ ባኮቹ ማድረስ ይኖርበታል ለምሳሌ። ስለዚህ ሚናው ከኳስ ጋር በጣም ብዙ ነው። ከኳስ ውጭ ሲሆን ደግሞ በኋላ ላይ እናያለን እሱም ሌላ ሚና ይኖረዋል ማለት ነው። ሁለቱ አማካዮች በቴክኒክ የላቁ የተሻሉ መሆን አለባቸው። ቀደም እንዳለውም ካርሎስ ባሌባ ዩናይትድ አንዱ የሚፈልግበት ምክንያት ኳስ ድሪብል ማድረግ ኳስ ይዞ መቆየት መቻል ብቻ ሳይሆን ብዙ ኤሪያ ከቨር ስለሚያደርግም ጭምረው። ስለዚህ ሚናው በጣም ብዙ ባህሪያትን በአንድ ላይ የያዘ አማካዮችን ይፈልጋል። ከብዙዎቹ እንግዲህ ፎርሜሽኖች በብዛት የሚለየው 2 10 ቁጥሮችን መጠቀሙ ነው። እነዚህ የ10 ቁጥሮች ደግሞ በጣም ብዙ ጊዜ እንደሚባለው እንግዲህ ከኳስ ጋር ድሪብል ማድረግ የሚችሉ አብዶ መስራት የሚችሉ በጣም በጥልቀት መመለስ የሚችሉ መሆን ይጠበቅባቸዋል። ለምሳሌ ማውንት ከሆነ ማውንት በጥልቀት መመለስ ይጠበቅበታል። በጥልቀት ተመልሶ ከሾው ለምሳሌ ኳስ ሊቀበል ይችላል። እምቡሞም ከሆነ ይሄንኑ ስራ በተመሳሳይ ይሰራል። በተለይ በሰንደርላንድ ጨዋታ በሌሎችም ጨዋታዎች ላይ እንደተመለከት ነው በጥልቀት እየተመለሰ ከዮሮ ኳስ ሲቀበል ነበረ። እምቡሞ ኩኛም ቢጫወት ሌሎችም ተጫዋቾች ቢጫወቱ ይሄን ስራ በአግባቡ መወጣት አለባቸው ማለት ነው። ስለዚህ ይሄ 3-4-3 ይሄ ቅርጽ ብዙ ጊዜ የሚለወጥ አይደለም በመሰረታዊነት ማለት ነው። ያው የጨዋታው ወደ ሌላኛው የሜዳ ክፍል ሲሄድ በሜዳው የላይኛው ክፍል ሲሄድ ቅርጹ መቀየሩ አይቀርም። ነገር ግን በዋናነት ይሄ ቅርጽ እንዳለ ነው ማለት ነው። ስለዚህ ለምሳሌ እዚህ ጋር ሼሽኮ ነው የሚጫወተው ኩኛ አይደለም፣ ግን ቅርጹ ያን ያክል የሚለወጥ አይደለም። ዶርጉ ሳይሆን የግራ የክንፍ ተከላካዩ ዳሎ ነው፣ ቅርጹ የሚቀየር አይደለም። በቀኝ በኩል የሚጫወተው ተጫዋች አማድም ይሁን ናዝራዊም ይሁን ወይ ራሱ ዳሎም ይሁን የክንፍ ተከላካዩ ይሄ በመሰረታዊነት ወሳኞቹ ቅርጾች የሚቀየሩ አይደሉም። ይሄ በዋናነት ምንድነው ቡድኑን የሚሰጠው? ሁለቱ አማካዮች እንዳሉ ሆነው ምንም እንኳን መሀል ለመሀል ብዙ ጊዜ ኳስ የማይጫወት ቡድን ቢሆንም ግን 2 10 ቁጥሮች ስላሉት እንዲሁም ደግሞ ተከላካዮችን ፒን አድርጎ ማቆየት የሚችል አጥቂ ስላለው በዋናነት ሴስኮ ማለት ነው ብዙ የትራያንግሎችን እና የኳስ የማቀባይ አማራጮች እንዲኖሩት ያደርጋል በአግባቡ የሚተገብረው ከሆነ ማለት ነው። ለምሳሌ ከሰንደርላንድ ጋር ሲጫወት እዚህ ላይ እንደውም ቁጥሩ 8 ፓስ ካውንት ይላል ከሰንደርላንድ ጎል ላይ የተወሰደ ስለሆነ ነው። ከሰንደርላንድ ጋር ሲጫወት 19 ተች ያለው ኳስ የሚያስቆጥርበት አንዱ ምክንያት እንደዚህ አይነት አማራጮች ቡድኑ ስለሚያገኝ ነው። ያ ማለት ምንድን ነው? ለምሳሌ እንደዚህ አይነት ትራያንግሎች ሊኖሩት ይችላል። እነዚህ ትራያንግሎች ሊኖሩት ይችላል። ከአማካዮቹ እና ከመሀል ተከላካዮቹም ትራያንግሎች ሊኖሩት ይችላል። እነዚህ ብዙ ኳስ የማቀባያ አማራጮች ያላቸው ትራያንግሎችን መፍጠር ያስችለዋል ማለት ነው ቡድኑ በተለያየ መንገድ። እውነት ነው በብዙ ፎርሜሽኖች እነዚህን ትራያንግሎች መስራት ይቻላል። ራሱ ይሄ 3-4-3 ብቻውን ይዞት የሚመጣ የአጫወት
ወይም ደግሞ ትራያንግል መፍጠሪያ መንገድ አይደለም። ነገር ግን በቀላሉ አክሰስ ለማድረግ ተጫዋቾችን፣ አማካዮችን፣ 10 ቁጥሮችን ይረዳል ማለት ነው። ስለዚህ ይሄ 3-4-3 ፎርሜሽን ተጠቅሞ በተለያየ ባህሪ ባላቸው ተጫዋቾች ለማጥቃት ይሞክራል ማለት ነው ዩናይትድ። ይሄም በሚያደርግበት ጊዜ ግን በዋናነት ምንድን ነው የሚሰራው ነው። አሁን እዚህ ጋር ራሱ እንደምታዩት ሾው ነው ኳስ የያዘው። ሾው ኳስ ይዟል። በደንብ ካያችሁት ግን የተጫዋቾች የቁጥር ብልጫ በደንብ ባለው ኦቨርሎድ ለማድረግ ይመቻል ማለት ነው። ለምሳሌ ሾው ነው ኳስ የያዘው፣ ብሩኖ እና ዳሎ አማራጭ ናቸው ማለት ነው። ምክንያቱም እዚህ ላይ እንደምታዩት የሰንደርላንድ 2 ተጫዋቾች ብቻ ናቸው ያሉት። ስለዚህ 3-2 በሜዳው የግራ ክፍል 3-2 ብልጫ እንዲኖረው ያደርጋል ማለት ነው ለዩናይትድ። በዚህኛውም የሜዳ ክፍል ካያችሁ ኳሱ ዮሮ ላይ ቢሆን ኖሮ ለምሳሌ ዮሮ ላይ ሆኖ ቢሆን ተመሳሳይ ነው። ስለዚህ እዚህ ጋር 2 ተጫዋቾች አሉ የሰንደርላንድ 2 ተጫዋቾች እዚህ ጋር ይታያሉ። ስለዚህ እነዚህን ተጫዋቾች በቀላሉ ማለፍ ይቻላል ማለት ነው። ለምሳሌ ዮሮ ጋር ኳስ ቢሆን ኖሮ በቀላሉ ኳሱን ለቀኝ የክንፍ ተከላካዩ ማቀበል ይችላል ማለት ነው። ስለዚህ አማራጮቹን እንደዚህ አይነት አማራጮችን ኦቨርሎድ ለማድረግ እድል የሚሰጥ አይነት ወይም ደግሞ አሞሪም የሚፈልጉትን የጨዋታ መንገድ ለመተግበር የሚያስችል ፎርሜሽን ነው። ምክንያቱም በመጀመሪያው ምዕራፍ እንዳየ ነው አሞሪም መሀል ለመሀል የመጫወት ምንም አይነት ፍላጎት የለውም። ስለዚህ በመስመሮች በግራና ቀኝ የሜዳው ክፍል ላይ ለመጫወት ነው በጣም ጥረት የሚያደርገው እና እንደው ምሳሌ ለማየት ያክል ይሄ ከሊቨርፑል ጋር የነበረ ጨዋታ ነው። በሜዳው ለዩናይትድ የግራ መስመር ለሊቨርፑል የቀኝ መስመር ክፍል 4-2 ብልጫ ታያላችሁ። እንደውም እዚህ ላይ የዳይመንድ አይነት ቅርጽ ነው ያለው። በጨዋታው ላይ ሾው ወደ ፊት ሄዷል። እዚህ ጋር ብሩኖ ይታያል። ከዛ ካሴሚሮ አለ። ስለዚህ እነዚህ 4 ተጫዋቾች 4-2 የበላይ ስለሆኑ በቀላሉ ኳሱን እንዲቆጣጠሩ አስችሏቸዋል ማለት ነው። እዚህ ላይ እንደምታዩት እንደውም ስዎዝ ላይ በጣም ፍራስትሬት ሲያደርግ ትመለከቱታላችሁ። ምክንያቱም ከኳስ ጋር መገናኘት ምንም አልቻለም ነበር በዛ ቅጽበት ማለት ነው። ምንም እንኳን ሊቨርፑል ዶሚናንት የነበረ የሚሆንም በዛ ቅጽበት ግን በሜዳው የዩናይትድ የግራ መስመር በኩል በጣም ብዙ ተጫዋቾችን ኦቨርሎድ በማድረግ ወደ ግራ በመውሰድ 2ቱን አማካዮች ሾው፣ ዳሎን እንዲሁም ደግሞ ማውንትን በመውሰድ ወደዛ መስመር የቁጥር ብልጫ እንዲኖረው አስችሎታል ማለት ነው ዩናይትድን። እና እንደምታዩት መሀል ለመሀል ግን ምንም አይነት የዩናይትድ አማካይ አልነበረም። ይሄ በተደጋጋሚ ዩናይትድ የሚጠቀምበት የጨዋታ መንገድ ነው፣ በመስመሮች መጠቀም በመስመሮችን። ምክንያቱም አንድ ዋይድ ሴንተር ባክ አለው፣ ዊንግ ባክ አለው፣ አማካይ ያለው 10 ቁጥር አለው በአንድ መስመር በኩል ያዘነበሉ ማለት ነው። ስለዚህ በዛ ተመስርቶ የተሻለ ፐርፎርም ለማድረግ ያስችለዋል ማለት ነው። ይሄ በሊቨርፑል ጨዋታ ላይ በተወሰኑ ቅጽበቶች ስናየው የነበረው ነገር ነው። ይሄኛው ለምሳሌ ኩኛ የሞከረው ሾት ያደረገው ኳስ ነው። እንደምታዩት 4-3 ብልጫ አለው ዩናይትድ በቁጥር መስመር ላይ ማለት ነው። መስመር ላይ 4-3 ብልጫ አለው። በዚህ የ4-3 ብልጫ ተጠቅሞ እድሎችን ለመፍጠር ይሞክራል ማለት ነው። አንዴ ኳስ ከተቆጣጠረ በኋላ እንግዲህ በኋላ ላይ እናያለን፣ ግን አንዴ ኳስ ከያዘ በኋላ በረጅሙ ኳስ ተመቶ ሁለተኛ ኳስ ካሸነፈ በኋላ በዚህ መልኩ ለመጫወት ጥረት ያደርጋል ማለት ነው። እዚህ ላይ እንደምታዩት 4-3 ሙሉ ለሙሉ ብልጫ አለው። በኮናቴና ቫንዳይክ መካከል በነበረ አለመግባባት ምክንያት የነበረን ስፔስ ተጠቅሞ ኳሱ ለኩኛ እንዲደርሰው አድርጓል ማለት ነው። ብሩኖ ግን ያው ኩኛ ኳሱ ትክክል አልነበረም። የኩኛ ቦዲ ፖዚሽንም ትክክል ስላልነበረ ወደ ፊት መስመር መሄድ ሲገባው እነዚህ ዶቶቹ ማለት ወደ ፊት መሄድ ሲገባው ወደ መሀል እንዲገባ አስገድዶታል እና ከዛ በግራ እግሩ ሾት አድርጎት ያልተሳካ ሙከራ ማለት ነው። እና ይሄ ቁጥር ብልጫ ለመውሰድ አሞሪም የሚፈልገው በመስመሮች መጫወት ስለሆነ
በመሃል ለመሃል ያለው ሪስክ መውሰድ ስለማይፈልግ አሁን እነ ቶማስ ፍራንክ በቶተናም ባለፈው የውድድር ዘመን አርሰናል መሃሉን ሙሉ ለሙሉ አቮይድ በማድረግ በመስመሮች ቢውልድ አድርጎ በመስመሮች ወጥቶ ከዛ በኋላ ወደ ተጋጣሚ ሳጥን ለመግባት ጥረት የሚያደርግ አይነት አጫወት ማለት ነው። አሁንም አሞሪም ይሄንን መንገድ ነው በ3-4-3 አጫወቱ በተደጋጋሚ ለማሳየት የሚሞክረው። 3-4-3 አጫወቱ ይሄ ከሆነ ከኋላ ኳስ ሲይዝ ምንድነው በተለይ በውድድር ዘመኑ መጀመሪያ እና ባለፈው የውድድር ዘመን ምንድነው ለማድረግ የሚያስበው የፖርቹጋላዊ አሰልጣኝ ቡድን ነው። በዋናነት በመጀመሪያው ምዕራፍ እንዳየነው 4-2-2 አይነት ቅርጽ ይይዛል ቡድኑ ኳስ ሲመሰረት። አሁን ሙሉ ለሙሉ ትቶታል ማለት ይቻላል። ምክንያቱም በቃ ግብ ጠባቂዎች በረጅም ነው ኳስ የሚለቁት። በሊቨርፑሉ ጨዋታም በጣም በብዙ ቁጥር ኳስ በረጅሙ የሚመታ ቡድን እንደሆነ አይተናል። ሁለተኛ ኳስ በማሸነፍም በመቶኛ ስሌት አንደኛ ነው በሊጉ አሁን ከ8 ጨዋታዎች በኋላ። ስለዚህ አሁን ሙሉ ለሙሉ እየተወኑ ነገር ግን አንዱ ሀሳብ ምንድነው በዚህ የ4-2-2 ቅርጽ መጫወት መሞከር ነው። አርሰናልም አልፎ አልፎ ይጠቀምበታል ይሄን ቅርጽ። ብዙዎቹ ቡድኖች ይሄንን አይነት የሳጥን አማካይ ቅርጽ ይጠቀማሉ። በዩናይትድ ለየት የሚያደርገው ግን ያው በመጀመሪያው ፓርት እንዳየ ነው አንደኛው አማካይ ሆኖ የሚገባው ከሶስቱ የመሃል ተከላካዮች አንዱ የሆነው የመሃለኛው ተከላካይ የሚጫወተው በአብዛኛውን ጊዜ ደሊት በሊቨርፑል ጨዋታ ማጓየር ነው የነበረው፣ ግን አብዛኛውን ጊዜ ደሊት ወደ መሃል ይገባል ማለት ነው እና ይህ የሳጥን አይነት አማካይ ቅርጽ ይሰጣል። በዚህ ምክንያት ብሩኖ ወደ መሃል ይገፋል እንደምታዩት። ስለዚህ ብሩኖ ወደ መሃል ከተገፋ አንደኛው 10 ቁጥር እዚህ ቦታ ላይ ሊገኛል በምናስበው 10 ቁጥር ደግሞ ከአጥቂዎች ጎን ይሆናል ማለት ነው። ነገር ግን ይሄን በሚያደርግበት ሰዓት የሚፈልገው አሞሪም 3 ነገሮችን ነው። አንደኛው በተቻለ መጠን ይሄን ወደ መሃል የገባውን ሴንተር ባክ ወይም ደግሞ አንደኛውን አማካይ በኳስ ማግኘት ከግብ ጠባቂው ወይም ከመሃል ተከላካዩ ከሁለቱ መሃል ተከላካዮች። ሁለተኛው ኳሱ በረጅሙ መምታት እና የመጀመሪያ ኳስ ወይ ሁለተኛ ኳስ ለማሸነፍ መጫወት። ሶስተኛው ደግሞ ኳሱ ዲያጎናል እንዲወጣ ማድረግ ነው። ዲያጎናል ወጥቶ ቅድም እንዳልነው በመስመሮች የቁጥር ብልጫ ስለሚኖረው በዛ የቁጥር ብልጫ መሰረት መጫወት ማለት ነው። እዚህ ላይ ብሩኖ እንደምታዩትም ዲያጎናል ኳሱ እንዲወጣ ሲጠቆም ይታያል። በብዙ ጨዋታዎች ላይ ዩናይትድን ስትመለከቱ ብሩኖ እና ካሴሚሮ በእጃቸው በጣም በተደጋጋሚ ኳሶች ወደ መስመር እንዲወጡ ወይ ደግሞ በረጅሙ እንዲመቱ ምልክት ሲሰጡ ይታያል። አንደኛው የመጀመሪያውን ያልነውን እናየው። ለምሳሌ ምን አይነት አጨዋወት ነው? ምን ማለት ነው? የመጀመሪያው ወይ ሴንተር ባኩ ነው የመሃሉን ከበረኛ ኳስ በመጀመር ለመጫወት መሞከር የሚለውን ብናየው በዋናነት የሚፈልገው ዩናይትድ አንደኛውን አማካይ እንደ ወል ፓስ መጠቀም ነው። ያ ማለት ምን ማለት ነው? ለደሊት ኳሱ ይመታል። ደሊት ደግሞ ነፃ ለሚሆነው እንግዲህ ምክንያቱም ፕሬስ ሊያደርግ ስለሄደ ዮኬሬስ ነፃ ለሚሆነው እንግዲህ ለፍሪማን ኳሱን ለዮሮ እንዲያቀብል ይደረጋል ማለት ነው። አንደኛው የሚሰሩት በአርሰናል ጨዋታ 1-2 ጊዜ የተሳካለት ዩናይትድ በዚህ መልኩ በመጫወት ነበር። ስለዚህ ኳሱ ከባይንዲር ለደሊት ተሰጠው፣ ደሊት ለዮሮ አቀበለው ማለት ነው። እንግዲህ ከዮሮ በኋላ ቅድም ያላቸውን ነገሮች ዩናይትድ ማድረግ ይጀምራል ማለት ነው። በመስመሮች የቁጥር ብልጫ ወስዶ ለመጫወት ይሞክራል። በተቻለ መጠን ድሪብል ለማድረግ ይሞክራል፣ ወይ ኳሱን በረጅሙ ለዊንግ ባኮች ለመምታት ይሞክራል፣ ወይ ደግሞ ኳሱ ለአጥቂዎች ለማድረስ ጥረት ያደርጋል ማለት ነው። ስለዚህ ይሄን አይነት ፎርሜሽን ይጠቀማል። ግን አሁን ሙሉ ለሙሉ በሚባል መልኩ ይሄን የኳስ መስረታ ትቶታል። ምክንያቱም የፕሪሚየር ሊጉ ቡድኖች ፕሬስ በማድረግ በጣም ጠንካራ ናቸው። የአሰልጣኞች የታክቲክ ደረጃም እጅግ ከፍ ያለ ነው። ስለዚህ በቀላሉ ይሄን ማድረግ የሚቻል አይመስልም። ከአርሰናል ጋር በነበረው ጨዋታም ይሄ ማድረግ የተቻለው አንደኛ የሊጉ የመጀመሪያ ጨዋታ ነበረ። ሁለተኛ በተወሰነ መልኩ ዮኬሬሽ ከመጣ በኋላ የአርሰናል ፕሬሲንግ ትንሽ ኦፍ ነበረ። ትንሽ የሚዛን ማጣት፣ በትክክል ጃምፕ አለማድረግ፣ በትክክለኛው ጊዜ ፕሬስ በሚያደርጉበት ሰዓት ኢንቴንሲቲ አለመኖር ተደምረው ነው ያን ነገር እንዲፈጥሩ ያደረገው እንጂ በቀላሉ ኑሊፋይ መደረግ የሚችል ስትራክቸር ነው። ስለዚህ
ይሄን ነገር አሁን እያደረገው አይደለም። ሙሉ ለሙሉ በሚባል መልኩ ኳስ በረጅሙ የሚመታ አይነት ተጫዋች ሆናል። ዲያጎናል የሚመታ ሆናል። ዲያጎናል ስንል ምን ማለት ነው? አሁን ይሄ ለምሳሌ ከፉልሃም ጋር የነበረ ጨዋታ ነው። በፉልሃሙ ጨዋታ 1-1 ያለቀው ጨዋታ ማለት ነው። ኳስ ከያዘ በኋላ ዮሮ አሁን እዚህ ላይ እንደምታዩት ደሊትም በእጁ ይጠቁማል ኳሱ ወደፊት ወይ ዲያጎናል እንዲመታ፣ ካሴሚሮም ይጠቁማል በእጁ ኳሱ ወደ ዲያጎናል ወይ በረጅም እንዲመታ ማለት ነው። ስለዚህ ኳሱም ሲይዝ ይሄ ዮሮ የተጫዋቾች ቁጥር ብልጫ ስለሚኖረው በዋናነት እነዚህ የዳይመንድ አማካዮች አይነት ቅርጽ ስለሚይዝለት ኳሱን ማቀበል ይችላል ማለት ነው። ዲያጎናል ማውጣት ይችላል ማለት ነው። ስለዚህ አንዴ ኳሱ የመሀል ተከላካዮች ጋር ከደረሰ በኋላ ወደ መስመር ወጥቶ በመስመር በኩል ባለ የቁጥር ብልጫ ዩናይትድ ለማጥቃት ለመጫወት ጥረት ያደርጋል ማለት ነው። ያው በዚህ ጨዋታ እንደምታስታውሱት 1-1 ያለቀው ጨዋታ ማለት ነው። በውድድር ዘመኑ ብቸኛው የዩናይትድ አቻ ማለት ነው። ከዛ ውጭ ደግሞ እንደተለመደው ኳሱን በረጅሙ መምታት ነው ዩናይትድ የሚያደርገው አንድ ነገር። ኳሱን በረጅሙ መጥቶ ሼሽኮ በሚጫወትበት ጊዜ ሼሽኮ የመጀመሪያ ኳሶችን እንዲያሸንፍ እዚህ ጋር እንደምታዩት የመጀመሪያ ኳሶችን እንዲያሸንፍ፣ ከዛ በኋላ እምቡሞ ከተከላካዮች ጀርባ በጥልቀት እንዲሮጥ እና ይሄንን በጥልቀት የመሮጥ ችሎታውን እና ከዛ ከግብ ጠባቂዎች ጋር 1-1 ሲገናኝ ጥሩ ጎል አስቆጣሪ ስለሆነ እምቡሞ ይሄን ችሎታ እንዲጠቀም ነው። በዚህ ጨዋታ እንደምታስታውሱት ሼሽኮ ፍሊክ ያደረገውን ኳስ እምቡሞ ለመጠቀም ሲሞክር በግብ ጠባቂው ተጠልፎ በቀይ ካርድ ግብ ጠባቂው መውጣቱ ይታወሳል። ቼልሲ የመጀመሪያውን አጋማሽ አብዛኛዎቹን ደቂቃዎች በጎዶሎ ተጫዋች እንዲጫወት ተገዶ ነበረ በዚህ ጨዋታ። ስለዚህ አንዱ ሌላው የሚያደርገው ነገር ዩናይትድ ኳስ ከግብ ጠባቂ እንግዲህ በረጅሙ ለሼሽኮ መስጠትና ወይ የመጀመሪያ ኳስ ወይ ሁለተኛ ኳስ ማሸነፍ ነው። በሊቨርፑል ጨዋታ ለምሳሌ ሁለተኛ ኳስ ማሸነፍ ነበረ በዓላማ ወደ 17 ሁለተኛ ኳሶችን አሸንፏል። ስለዚህ እነዚህ ነገሮች በዋናነት ዩናይትድ ኳስ በሚመሰረትበት ጊዜ ለማድረግ የሚሞክራቸው ናቸው ማለት ነው። ወደ መሀል የገባውን ኢንቨርትድ ሴንተር ባኩን እንደ ግድግዳ ተጠቅሞ ሶስተኛ ነፃ ሰው ማግኘትና በሱ ለመውጣት መሞከር፣ በረጅሙ ኳሶችን መምታት፣ አለያ ደግሞ ወደ ዊንግ ባኮቹ ኳሶችን መላክ ነው። አልፎ አልፎ በጣም በተደጋጋሚ አይደለም፣ አልፎ አልፎ ከግብ ጠባቂዎቹ 10 ቁጥሮቹን አክሰስ ለማድረግ ጥረት ያደርጋል ዩናይትድ፣ ግን ያን ያክል የተሳካ የምንለው አይደለም። ይሄን ካልን አንዴ ሴትል ካረገ በኋላ እንግዲህ ቢውልዳፑ ካለቀ በኋላ ወይ በረጅሙ ተመታ ኳሱ ወይ ዲያጎናል ወጣ ወይ መሀል ተከላካዮቹ የያዙት። ስለዚህ ከዚህ በኋላ ዩናይትድ አብዛኞቹ ትልልቆቹ ቡድኖች የሚጠቀሙበትን 3-2-5 ቅርጽ ይይዛል ማለት ነው። ይሄ 3-2-5 ቅርጽ የሚሰጠው ምንድን ነው? አንደኛ የሜዳውን ወደ ጎኑ ለመለጠጥ ያስችለዋል ማለት ነው። በዚህ ጨዋታ ላይ ለምሳሌ ዶርጉና በፉልሃም ይሄ የፉልሃም ጨዋታ ነው። ዶርጉና አማድ ዶርጉ እና አማድ መስመሮቹን በደንብ ለጥጠው ለመጫወት ይሞክራሉ። እንደውም ፉልሃም በባክ ፋይፍ ይጫወት ስለነበረ የዛ ቀን ቴቴ ካስታኜ ነሴሴኞን ተጠቅሞ በባክ ፋይፍ ነበር ሲጫወት የነበረው እና ያን ያክል ዊድዝ ለማግኘት አልቻለም። ዩናይትድ ግን ለመለጠጥ ሞክሯል። ከዛ ደግሞ በጣም ወሳኞቹን ዞኖች ሃፍ ስፔሶችን ዩናይትድ ለመቆጣጠር ጥረት አድርጓል ማለት ነው። እነዚህን ዞኖች ለመቆጣጠር ጥረት አድርጓል ማለት ነው። ኩኛ ስለነበረ አጥቂ የዛ ጨዋታ ዕለት ኩኛ ደግሞ የመሀል ተከላካዩን ኦኪፓይ ያደርጋል ማለት ነው። ስለዚህ ሁሉንም ዞኖች ለመቆጣጠር የሚያስችል እንግዲህ 5 ዞኖች አይደል ያሉት፣ 2ቱ የመስመር ላይ ያሉ ቦታዎች፣ 2ቱ ሃፍ ስፔሶች እና መሀል ለመሀል ያለው ቦታ ነው። ስለዚህ በዚህ ተጠቅመው ሁሉንም ዞኖች ለመቆጣጠር ጥረት ያደርጋል። ከኳስ ውጪ ደግሞ ቡድኑ ኳስ ተቆጣጥሮ እያለ በድንገት ኳስ ቢነጠቅ በትራንዚሽን ጎል እንዳይቆጠርበት ደግሞ 3-2-5 ቅርጽ ይይዛል ማለት ነው። ይሄ ከጀርባው 3-2 ተጫዋቾች ይኖራሉ። ስለዚህ 5 ተጫዋቾች ይኖራሉ። ስለዚህ 5 ሲደመር 5 ልትሉት ትችላላችሁ በተወሰነ መልኩ። ነገር ግን ይሄ ሁሌ የሚሆን አይደለም።
ሁሌ የሚሆን ስላልሆነ ለምሳሌ እንደ ብሬንትፎርድ አይነት ጨዋታ ላይ በቀላሉ ሲሰበርና ጎል ሲቆጠርበት ተመልክተናል። አንዱ ይሄ የሚሆንበት ምክንያት እንግዲህ የብሩኖ ሚና ነው። በጣም በተደጋጋሚ ብሩኖ ከካሴሚሮ ጎን ከመቆም ይልቅ ወደፊት በመግባት ከአምስቱ የመጨረሻ ላይ ተጫዋቾች ዩናይትድ ወደዚህ ነው እያጠቃ ያለው ከአምስቱ ተጫዋቾች ጋር ስለሚቀላቀል ብዙ ጊዜ ዩናይትድ 3-1-6 ቅርጽ ይኖረዋል። ለምሳሌ ይህ ከሊቨርፑል ጋር የነበረው የዩናይትድ ጨዋታ ነው። ምንም እንኳ ብዙ ኳስ መቆጣጠር ባይችልም ዩናይትድ አማድ እዚህ አካባቢ ነበረ፣ ኩኛ፣ እምቡሞ፣ ብሩኖ፣ ማውንት፣ ዳሎ። ከዛ በኋላ ይህ ደግሞ ካሴሚሮ ነው ማለት ነው። ከሱ ደሊት አለ፣ ከጀርባቸው ማጓየር እና ሾው ነበሩ። ስለዚህ ይሄ 3-1-6 ቅርጽ 6 ተጫዋቾችን የመጨረሻዎቹ ላይኖች ላይ ለማጫወት መጣር በመከላከል ጊዜ አንዳንዴ ለምሳሌ ኳሱን ቢነጠቅ ኖሮ ብዙ ፈጣን ሯጮች ሊቨርፑሎች ስላሏቸው በጣም በቀላሉ ካውንተር ለማድረግ እድል ይሰጣቸዋል ማለት ነው። ይሄን ደግሞ በሊቨርፑሉ ጨዋታ በተለይ ሰከንድ ቦል ያሸነፉ ሰዓት ሊቨርፑሎች እንዴት በቀላሉ የዩናይትድ የማጥቃት ዞን ውስጥ ይገቡ እንደነበረ በሚገባ ተመልክተናል። ስለዚህ 3-2-5 ይጫወታል ዩናይትድ ከኳስ ጋር ሴትልድ ፖሰሽን ላይ ወይም ደግሞ ይሄ ሰከንድ ፌዝ ላይ ወይም ደግሞ 3-1-6 ቅርጽ ይኖረዋል ማለት ነው። ይሄ 3-1-6 ቅርጽ በጣም የመጨረሻውን የተጋጣሚ ላይን በጣም የሚጫን እና እንዳይወጡ የሚያደርግ ነው። ነገር ግን ኳስ ከተነጠቀ በጣም ስስ ይሆናል ከኋላ ማለት ነው። አንዱ ለምሳሌ ኤሪክ ቴናግ በጣም ብዙ ጎሎች ይቆጠሩባቸው ከነበሩበት ምክንያት አንዱ ይሄ 3-1-6 የሴትልድ ፖሴሽን ላይ ያለ የተጫዋቾች አቋቋም ነበረ። ስለዚህ ከተነጠቁ ኳሱ ጀርባ ያሉት ተጫዋቾች ቁጥር በጣም አነስተኛ ስለሚሆን ተጋጣሚዎች በቀላሉ ለመስበር ይረዳቸዋል ማለት ነው ዩናይትድን። ይሄ እንግዲህ ከኳስ ጋር ዩናይትድ ምን እንደሚያደርግ የሚያሳይ ነው። በጣም በተደጋጋሚ ዩናይትድ የሚተችበት ነገር ግን ከኳስ ውጭ ምን ያደርጋል ነው። አሁን ከኳስ ውጭ ነው እንግዲህ አብዛኛው ፈተና። ባለፉት ጥቂት ጨዋታዎች ዩናይትድ ኢቨን በሜዳው ከሰንደርላንድ ጋር ባረገው ጨዋታ በመከላከል ቅርጽ ወቅት በተወሰነ መልኩ 4-4-2 እንዲሁም ደግሞ 5-4-1 ኳስ በየትኛው አቅጣጫ ነው ያለው፣ የትኛው ቦታ ላይ ነው ያለው የሚለውን እየተመለከቱ ለመጫወት ሞክረዋል። ከኳስ ውጭ ማለት ነው። 5-4-1 4-4-2 ሚድ ብሎክ ሲሆን 4-4-2 አማድን ወደፊት ገፋ በማድረግ እንዲሁም ደግሞ እንቡሞን ከአጥቂው ጎን በማድረግ የ4-4-2 ቅርጽ አይነት ማለት ነው። አንደኛውን 10 ቁጥር ወደኋላ በመመለስ ነገር ግን አብዛኛውን ጊዜ የዩናይትድ ደካማ ጎን የሚባለው በእንደዚህ አይነት ሃይላይን የሚመስል አጫወት በሚጫወትበት ጊዜ ተከላካይ መስመር ተጫዋቾቹ ወደ መሀል ሜዳው በሚጠቁበት ጊዜ ወይም በሚድ ብሎክ እንበለው ይሄኛውን በሚድ ብሎክ በሚጫወቱበት ጊዜ ይሄንን የ5-2-3 ቅርጽ ስለሚይዙ ነው። ይህ የ5-2-3 ቅርጽ ደግሞ ራሱ በቅርጽ መልክ ካየ ነው እጅግ በቀላሉ ቡድኖች ማኒፑሌት የሚያደርጉት ተጋጣሚዎች ማኒፑሌት የሚያደርጉት አይነት አጨዋወት ነው። ለምሳሌ ይሄ 5-2-3 ነው። ኦልሞስት ፍላት ላይን ነው። ምንም እንኳ ቅርጾ ትክክል ባይሆንም ኦልሞስት ፍላት ላይን ነው። እዚህ ጋር አዮቢን መመልከት ይቻላል። አዮቢ አለ። አዮቢን ማርክ ማድረግ ያለበት ዮሮ ነው፣ ግን ለአዮቢ ሩቅ ነው። ስለዚህ እንዳይወጣ አድርጎታል ማለት ነው። ወደፊት እንዳይወጣ በዚህ ሙቭ አማር ነበር የወጣው። ነገር ግን ይሄ ኳሱ ከተለቀቀ በኋላ ነበረ ኳሱን እንዳይቀበል ማድረግ አልቻሉ። ምክንያቱም ሁለቱ አማካዮች በጣም ጠባብ ስለሆነ ለሁለቱ አማካዮች በእነሱ ግራና ቀኝ ያለው ቦታ በጣም ሰፊ ነው። እንደምታዩት በእነሱ ግራና ቀኝ ይሄ ቦታ ለተጋጣሚ ለመጫወት በጣም ሰፊ ነው። ስለዚህ በቀላሉ ማኒፑሌት መደረግ የሚችል ነው ማለት ነው። ለምሳሌ ሁለቱን ተጫዋቾች
ጋር አብረው ከቆሙ ሁለት አማካዮች ሌላ ሰው ከመስመር ወደ ውስጥ ልክ አዮቢ እንዳደረገው ከመስመር ወደ ውስጥ እየገባ በጣም በቀላሉ ኳሶችን መቀበል ይችላል ማለት ነው። በዚህ ጨዋታ ላይ ለምሳሌ ሴሴኞ አማድን ፒን አድርጎታል፣ ካስታኝ ደግሞ ዶርጉን ፒን አድርጎታል፣ በጣም ገፍቶ ይዞታል። ስለዚህ በዚህ የተነሳ ሁለቱ ተጫዋቾች ጃምፕ ማድረግ አይችሉም፣ እንደፈለጉ ወደዚህ መጥተው መጫወት አይችሉም። እነዚህን ጥለው ወደዚህ መምጣት አይችሉም፣ ወይም ደግሞ አማድም ወደዚህ መምጣት አይችልም። ስለዚህ በጣም በቀላሉ ፉልሃም እንዲጫወት ኳስ እንዲመሰረት ከኋላ እድል ሰጥቶታል ማለት ነው። በዋናነት አሁን ጃምፕ ማድረግ ያለበት ዮሮ ነው፣ የሚጠበቅበትም እሱ ነው። ምክንያቱም በሁለቱ አማካዮች ግራና ቀኝ ያሉ ቦታዎችን ዮሮና ሾው ናቸው ከቨር ማድረግ ያለባቸው። ነገር ግን እሱ ራሱ ሌላ ችግር ይፈጥራል ቀጥሎ እንደምናየው። አሁን በዚህኛው አጫወት እንግዲህ እንደምናየው የፉልሃም አማካይ እንግዲህ 3 የዩናይትድ አጥቂዎች እንግዲህ ፕሬስ ለማድረግ እየሞከሩ ነው። የዩናይትድ 3 ተጫዋቾች ፕሬስ ለማድረግ እየሞከሩ ነው። ግብ ጠባቂውን ጨምሮ ፉልሃም ደግሞ 4 ተጫዋቾች አሉት። ነገር ግን ኳስ ለመመስረት ምቾት እንዲሰማቸው አማካዩ እንግዲህ እንደ ፓራሹት ይወርዳል ማለት ነው ወደ ተከላካዮቹ። በዚህ ምክንያት አማካዩ ሲገባ 4 ተጫዋቾች ይኖራቸዋል ማለት። ስለዚህ ገና የመጀመሪያው መስመር ላይ ፉልሃም 4-3 በቁጥር ብልጫ ነበር። ከዛ ደግሞ ዩናይትድ ፍላት ስለሆኑ 3ቱ ተጫዋቾች በዩናይትድ ፍላት ስለሆኑ እነዚህ 3 ተጫዋቾች ከርቭ ሩጫ ማድረግ አልቻሉም። አንደኛውን ከኋላ ከበር ሼዶ ለማድረግ ማለት ነው። ስለዚህ ማውንት ነበር የሚጥረው ኳሱ ለምሳሌ ወደ ቴቴ እንዳይሄድ ወደ ፉልሃም የቀኝ መስመር ተከላካይ በዚህ አጫወት አሁን ባለው ቅርጽ ላይ እንዳይሄድ ከቨር ለማድረግ የሚሞክረው ማውንት ነበረ። ማውንት ይሄንን ከቨር ለማድረግ በሚጥርበት ጊዜ ግን የአማካይ ስፔሱ ይከፈታል ማለት ነው። ይሄን አማካይ ስፔስ ከተከፈተ በኋላ እዚህ ጋር እንደምታዩት እንግዲህ አዮቢ ወደ ውስጥ ገብቷል። ሌላኛው የፉልሃም አማካይ ከብሩኖ ጋር ነው ያለው። ብሩኖ ፒን አድርጎታል። ብሩኖን ድራግ ለማድረግ ይጠቀሙበታል። ይሄንን ከሁለቱ ተጫዋቾች ጀርባ ደግሞ ሌሎች የፉልሃም አጥቂና አማካዮች አሉ። ስለዚህ ማውንት ኳስ ወደ ቴቴ እንዳይሄድ ትንሽ በመንሸራተቱ ምክንያት የአማካዩ ይከፈታል። አማካዩ ክፍል ከተከፈተ በኋላ እንግዲህ ብሩኖን ድራግ ለማድረግ በጣም ቀላል ነው። ስለዚህ ብሩኖ ድራግ ተደረገ፣ ኳሱ ለአማካዩ መጥቶ እንደገና ይመለስለታል። ብሩኖ ድራግ እዚህ ጋር ብሩኖ ሲለቅ ቦታውንና ሲከተል ታዩታላችሁ ማለት ነው። ይህ ደግሞ ምን ይፈጥራል? አማካዮቹ 4-2 ቅርጽ እንዲኖራቸው ያደርጋል። በሜዳው ግራና ቀኝ ከፍል እዚህ ጋር በምስሉ ላይ ስለማይታይ ነው እንጂ ካስታኜ እና ሴሴኞን ደግሞ ሁለቱን የዩናይትድ የክንፍ ተከላካዮች ፒን አድርገዋቸዋል፣ እንዳይወጡ አድርገዋቸዋል። እንደውም አማድ በጣም ዲፕ በጣም ተጠግቶ ነው ያለው የነበረው ማለት ነው። ስለዚህ አሁን እዚህ ጋር የኪንግን እንቅስቃሴ ነው በደንብ መመልከት ያለብን ማለት ነው። ስፔሱ ተከፍቷል፣ ኪንግን በደንብ መመልከት አለብን። አሁን ኪንግ ከነበረበት ቦታ እዚህ ጋር ነው የነበረው፣ ወደ ውስጥ መጥቷል ማለት ነው። ኪንግ ወደ ውስጥ ሲመጣ መከተል የነበረበት ዮሮ ነው። ነገር ግን እዚህ ድረስ ሊከተለው አይችልም፣ ምክንያቱም ከጀርባው በጣም ሰፊ ስፔስ ነው የሚተወው። በዚህ የተነሳ እዚህ ድረስ ሊከተለው ስለማይችል ሾው ነበረ ቦታውን ለቆ ማርክ ለማድረግ ጥረት ያደርግ የነበረው ማለት ነው። በዚህ የተነሳ ከሾው ጀርባ ሰፊ ስፔስ ይፈጠራል። በቡድኑ ግራና ቀኝ እዚህ ጋር ሴሴኞን መሮጥ አልጀመረም እንጂ ገና መሮጥ ቢጀምር በሱም ጋር ክፍተት ይፈጠራል። እንዲሁም ደግሞ ኦልሬዲ ካስታኝ እዚህ ስላለ ይሄ ቦታ ለቡድኖች ልዩ የማጥቃት መሳሪያ ይሆናል ማለት ነው። ስለዚህ ራሱ በአምስት ተከላካዮች መጫወቱ ሁለቱን የውጨኞቹን ሴንተር ባኮች ግራና ቀኝ ሴንተር ባኮች ድራግ ማድረግ ከተቻለ ወይም ደግሞ ጃምፕ እንዳያረጉ ማድረግ ከተቻለ በጣም በቀላሉ አክሰስ የዩናይትድን የተከላካይ ጀርባ በጣም በቀላሉ ማጥቃት ይቻላል ማለት ነው። አንዱ
በጣም በተደጋጋሚ ዩናይትድ እየተቸገረበት ያለው በፉልሃም የተፈተነበት፣ በሲቲ የተፈተነበት፣ በሊቨርፑል የተፈተነበት አንዱ ምክንያት ይህ ነው። በሊቨርፑልን ቢያሸንፍም እንኳን ለምሳሌ በሊቨርፑሉ ጨዋታ ላይ ሊቨርፑል ተመሳሳዩን መንገድ ተጠቅሞ ነበረ። እንደምታዩት ሾው ኢሳክን ተከትሎ ወደ መሀል መጥቷል። የእሱ ቦታ ክፍት ነው። ቦታውን ከቨር እንዳያደረጉት ደግሞ ሳቦዝላይ እና ማካሊስተር ሁለቱም እንዲሁም ደግሞ ደሊትን እና ማግዋየርን አብረው ከነሱ ጎን ቆመዋል። ስለዚህ እነሱን ጥለው መሄድ አይችሉም። እንደውም በዚህ የጨዋታ እንቅስቃሴ ሳቦዝላይ ትንሽ ወደ ጥልቀት ስለመጣ ነው እንጂ ዩናይትድ የበለጠ ችግር ውስጥ ይገባ ነበረ አብሮት ቆይቶ ወደዚህ የሚሮጥ ቢሆን ኖሮ። በእርግጥ በጎል ሙከራ ነው ይሄ ሙቭ ያለቀው። እዚህ ላይ በደንብ ልብ ልንል የሚገባው ነገር በዋናነት የብራድሌይ ሚና ነው። ኳሱ ያለው ኮናቴ ጋ ነው። ሾው ቦታውን ለቆ ኢሳክን ተከትሏል። በዚህ የተነሳ ከሾው ጀርባ ያለው ቦታ ክፍት ነው። ስለዚህ ይሄን ቦታ ብራድሌይ ከዚህ ተነስቶ በቀላሉ ይዞታል ማለት ነው። ይሄ ሙቭ ማካሊስተር የሞከረው ኳስ ማለት ነው። ሾቱ ደካማ ስለነበረ በቀላሉ ግብ ጠባቂው የያዘው ኳስ ነው እንጂ ማካሊስተር የሞከረው ኳስ ማለት ነው። ስለዚህ ይህንን ደግሞ በተለይ በመጀመሪያው አጋማሽ ከሊቨርፑል ጋር በጣም ደጋግሞ ዩናይትድ ሲቸገርበት የነበረው አንዱ ነገር ነበረ። ሊቨርፑል ደጋግሞ ሲያደርገው የነበረው ማለት ነው። ይሄንን እንግዲህ እነዚህን ተከላካዮች ወይ ድራግ አድርጎ ቦታቸውን መያዝ ወይ ደግሞ ጃምፕ እንዳያደርጉ ማድረግ ሲቲ ደጋግሞ ሲጠቀምበት የነበረው፣ ሲቲም ሊቨርፑልም ፉልሃምም ሲያደርጉት የነበረው አንድ ነገር ነው። ለምሳሌ በሲቲ ጨዋታ ወቅት እንደምናየው የራይንደርስ ይመስለኛል ሾውን ማርክ አድርገው ይዞታል። ይሄ ሲቲ ያስቆጠረው ጎል ነው። ሾው ጃምፕ እንዳያደርግ ማለት ነው። ዶኩ ከግራ መስመር ተነስቶ እዚህ አማካይ ቦታ ላይ መጥቷል። እንደምታዩት ሲቲ በግራ መስመር በኩል ተጫዋች የለውም። እነዚህ ቦታዎች ላይ ተጫዋች የለውም። ስለዚህ ይሄን ትቶ ዶኩ እዚህ መጥቷል። ስለዚህ ሾው ጃምፕ ማድረግ አይችልም፣ ማጥቃት አይችልም፣ ማርክ ማድረግ አይችልም። ምክንያቱም ራይንደርስ ከጎኑ አለ ከጀርባው ስለሚሮጥ። ስለዚህ ያለው አንድ ነገር ክሎዝ ማድረግ ነበረ። ክሎዝ ማድረግ አልቻሉም። በቀላሉ ኳሱን ለዶኩ ሰጥተውታል። ከዛ በኋላ እሱ ድሪብል አድርጎ የጎል እድል የፈጠረና ጎል የሆነው ኳስ ማለት ነው። ስለዚህ የዩናይትድ ባክ ፋይቭ በራሱ ፕሮብለም በተወሰነ መልኩ የሚፈጥር ነው። ከዛ ደግሞ መፍትሄ እስካሁን ድረስ ከአሞሪም ያልተገኘለት ማለት ነው። ያው እዚህ ጋር እንደምናየው እና አሁን በቅርብ ጨዋታዎች 5-4-1 ለማድረግ ይሞክራል። ነገር ግን ስቲል ተጋጣሚዎች ስፔሶችን በቀላሉ እያገኙ ነው። ሌላኛው የ5-2-3 ቅርጽ አንዱ ችግር ቅድም ስንለው እንደነበረው በሜዳው አማካይ ላይ በሁለቱ አማካዮች ግራና ቀኝ፣ ይህ ኡጋርቴ ተቀይሮ ከገባ በኋላ ነው። ግራና ቀኝ ሰፊ ቦታዎችን መተው ነው። ስለዚህ አሁን እዚህ ላይም በጣም በቀላሉ ሊቨርፑል ለቬርስ ኳሱን ሰጥቶት ሰፊ ስፔስ ነው የነበረው በግራና ቀኝ። ዩናይትድ ወደ 5-4-1 ቅርጽ ገና ሳይመጣ 5-2-3 ቅርጹ ላይ እያለ ነበረ። ስለዚህ በቀላሉ ሊቨርፑል ወደ ሜዳው የላይኛው ክፍል እንዲገባ አስችሎታል ማለት ነው። አንዱ ረጅም ሰዓት ዩናይትድ ኳስ መቆጣጠር የማይችልበት ትልቁ ምክንያትም ይህ ነው። በ5-2-3 ቅርጹ ምክንያት ተጋጣሚዎችን በደንብ ተጭኖ ፕሬስ አድርጎ ኳስ መንጠቅ አይችልም። በዚህ የተነሳ ኳስ ከተነጠቀ በኋላ በተለይ ቶሎ ካውንተር ፕሬስ አድርገው ካልነጠቀ በተለይ በጣም በቀላሉ አማካይ ክፍሉ ዶሚኔት የሚደረግ ይሆናል ማለት ነው እና አሁን ከነሰንደርላንድም ጋር ሳይቀር በሜዳው ሲጫወት ወደ 5-4-1 ሚድ ብሎክ ወይ 4-4-2 ሚድ ብሎክ ፕሬስ የማያደርግ ዶሚኔት ለማድረግ ፍላጎት የሌለው አይነት ቡድን እንዲመስል ሆኗል ማለት ነው እና ይህ ደግሞ እንግዲህ የሚቀጥሉት ለምሳሌ የዩናይትድ 10 ጨዋታዎች ላይ ከቶፕ 6 ጋር በተለምዶ ቶፕ 6 ጋር ከሚባሉት ቡድኖች ጋር የሚጫወተው ከቶተናም ጋር ብቻ ነው።
እንግዲህ ከቼልሲ ተጫውቷል፣ ከአርሰናል ተጫውቷል፣ ከሊቨርፑል ተጫውቷል፣ ከሲቲ ተጫውቷል። ስለዚህ በትራዲሽናሊ ቶፕ 6 ከሚባሉት ቡድኖች የቀረው አንዱ ቶተናም ብቻ ነው እና ሌሎቹ አነስተኛ ቡድኖች ናቸው። ስለዚህ ዶሚኔት ማድረግ ይጠበቅበታል፣ ኳስ መቆጣጠር ይጠበቅበታል። በተለይ ኦልድ ትራፎርድ ላይ በሚያደርጋቸው ጨዋታዎች በሁሉም ረገድ የተሻለ ቡድን መሆን ይጠበቅበታል ማለት ነው። ስለዚህ አሁን ጥያቄው የሚሆነው በእንደዚህ አይነት የመከላከል ቅርጽ ቡድኖች በቀላሉ ማኒፑሌት በሚያደርጉት የመከላከል ቅርጽ መጫወት ይችላሉ ወይ? እንደተለመደው ብዙ ጊዜ አሞሪም ባለፈው የውድድር ዘመንም 5-4-1 ይሞክረውና ወይ 4-4-2ን ከኳስ ውጭ ይሞክረውና ተመልሶ ወደ 5-2-3 ቤዝ ይመለሳል። ስለዚህ በ5-2-3 መጫወት እንደሚፈልግ ከኳስ ውጭ ባለው ቅርጽ በጣም የታወቀ ነው እና አሁን እንግዲህ ከሌሎቹ ቡድኖች ጋር ከነ ብራይተን፣ ፓላስ፣ ከነ ኒውካስል ሌሎቹም ቡድኖች ጋር ሲጫወት ይሄንን የሚያደርግ ከሆነ የበለጠ ዶሚኔት ማድረግ ይችላል ወይ ማጥቃት ይችላል ወይ ወይስ ያለፈው የውድድር ዘመን ችግር አሁንም ይቀጥላል ወይ የሚለው ጥያቄ ይሆናል ማለት ነው። አንዱ እንግዲህ የዩናይትድ የባክ ፋይቭ ይዞ የመጣው ችግር ከተጫዋቾች የጥራት ደረጃ ውጪ ራሱ ስትራክቸራሊ የቡድኑ ቅርጽ የሚፈጥረው ችግር ነው ማለት ነው። እስኪ እናንተም አስተያየቶቻችሁን ዩናይትድ ሊያሻሽል ይችላል ወይ? በተለይ አንዱ ፈተና ዩናይትድ በኳስ ቁጥጥር ወቅት ነጥብ የሚያስመዘግብባቸው ጨዋታዎች ብዙ ኳስ የማይቆጣጠርባቸው ጨዋታዎች ናቸው። ለምሳሌ ከ50% የኳስ ቁጥጥር በታች በሚሆንበት ጊዜ ቡድኑ በአማካይ የሚያገኘው ነጥብ ወደ 1.7 አካባቢ ነው። ከ50% በላይ ኳስ ቁጥጥር ድርሻ ባለው ጨዋታዎች ግን ይህ ቁጥር ወደ 0.7 አካባቢ ይወርዳል በአማካይ። ስለዚህ ኳስ ሲቆጣጠር ብዙ አያሸንፍም ማለት ነው። ኳስ በጣም ብዙ ተቆጣጥሮ የተጫወተ ጊዜ እና አንዱ ኳስ እንዳይቆጣጠር የሚያደርገው ነገር ደግሞ ቶሎ ኳስ መንጠቅና ተጋጣሚ ብዙ ኳስ እንዳይቆጣጠር ማድረግ አለመቻል ነው አንድ። ሁለተኛው ደግሞ ኳስ ከተቆጣጠረ በኋላ ባለው ስትራክቸራል ኢሹ ምክንያት የጎል ዕድሎችን በተለይ ዶሚኔት በሚያደርግበት ጊዜ መፍጠር አለመቻል። ምክንያቱም ቡድኑ ቅርጽ እንደምትመለከቱት በጣም በቀላሉ አሁን ኳስ እዚህ ላይ ቢያሸንፉ በጣም በቀላሉ ስፕሪንግ አድርጎ ዳይሬክት አታክ መፍጠር የሚችል ስለሆነ ማለት ነው። እና እናንተም እስኪ አስተያየቶቻችሁን በኮሜንት ስጡን። በሚቀጥለው ቪዲዮ ሌሎች ቡድኖችን አሰልጣኞችን እናነሳለን። እስኪ የማ ቡድን ላይ ትኩረት እናድርግ የሚለውንም ኮሜንት ማድረግ ትችላላችሁ። ሰብስክራይብ አድርጉ፣ ለወዳጆቻችሁ ባጋሩ። በጣም አመሰግናለሁ።